በዚህ ምድር ላይ የሰውን ውሻ መምታት እንኳን አይቻልም። እኛ ግን የእግዚአብሔርን ሀብት የሆነውን ሰውን እናስቀይማለን። አንተን የሚያስጨንቅህ ምግብ አለመለዋወጥ ነው አይደል? ሰዎችን የሚያስጨንቃቸው ደግሞ በልቶ ማደር ነው። አንተን የሚያስጨንቅህ አንሶላ ቶሎ ቶሎ አለመቀየሩ አለመታጠቡ ነው። ሰዎችን እያስጨነቃቸው ያለው መጠለያ ማጣት ነው። አንተን የሚያስጨንቅህ በሳምንት 7 ቀን አሉ፣ በሰባቱም ቀን ሙሉ 7 ጫማ ስላለመቀያየርህ ነው። ሰዎችን ግን የሚያስጨንቃቸው 2 እግር ኖሯቸው መራመድ አለመቻላቸው ነው። አሁንም ከመጣብን መቅሰፍት ሁሉ ከሚያስለቅሰን ነገር ሁሉ እግዚአብሔር እንዲጠብቀን ወገኖች፣ ፍጥረታት ሁሉ እንዲገዙልን እንዲታዘዙልን፣ ሰውን በዘሩ ሰውን በቋንቋው ሰውን በሃይማኖቱ ሰውን በሌላ ምክንያት አትጥሉት። መልከጥፉም ቢሆን ውደዱት። ሃይማኖቱ ከእናንተ የተለየም ቢሆን ውደዱት። በምግባሩ ባትደሰቱበትም ውደዱት። የክህነት ሥራ መስራት ደስ የማይላቸው፣ እንደ ካህን መኖር ደስ የማይላቸው፣ የክህነት ልብስ ግን መልበስ የሚያምራቸው በጣም ብዙዎች ናቸው። ስሙን ይወዱታል፣ ግብሩን ግን ይጠሉታል። ሁላችንም ይቅር እንዲለን እንለምናለን፣ ይቅር በለኝ እንላለን። ግን ደግሞ ሰዎችን ይቅር ማለትን እንፈራለን። እግዚአብሔር ሲመለሱ ዋጋ የሚከፍላችሁ ለእናንተ በምን ስላደረጋችሁ ነው? ያደረግነው ነገር አለ? ባልንጀሮቻችንን እንወዳለን፣ ትንንሾችን እናከብራለን፣ ድሆችን እንጎበኛለን፣ የታሰሩትን እንጠይቃለን፣ የከሰሩትን እናበረታት እናነሳለን፣ የወደቁትን የጠፉትን እንፈልጋለን፣ ላልተማሩት ሰዎች ወንጌል እንዲደርሳቸው እንተጋለን፣ ያልቆረቡት እንዲቆርቡ ንስሐ ያልገቡት እንዲገቡ እንተጋለን። ይህንን ካደረግን ነው እግዚአብሔር ሲመለሱ ዋጋ የሚከፍልልን። ሁልጊዜ ያለማቋረጥ ደስተኛ ለመሆንም ከፈለጋችሁ በእግዚአብሔር ብቻ ደስ ይበላችሁ፣ በሌላ በምንም አይደለም። ነጭ ልብስ ብትለብሱ ያድፋል። አዲስ መኪና ብትገዙ ሌላ አዲስ መኪና መጥቶ ደግሞ የእናንተው ይናቅባችኋል። አዲስ ቤት ብትሰሩ ሌሎቹ ከእናንተ የተሻለ ሰርተው ይበልጧችኋል።